ይሄ ከምን የመነጨ ነው ብትይ በቃ የህዝባችን ለመንግስት ለሚዘረጋቸው ፕሮግራሞች ተባባሪነት እንደገና ደግሞ ፕሮግራሙ በራሱ አስፈላጊነቱ ፕሮግራሙ ለትውልድ ሀገር መስራት ነው በመሆኑ ህፃን አዋቂ አዛውንት ሁሉም በየዘርፉ በድግግሞሽ ነው ሰው ሲተክል የዋለው። በአረንጓዴ አሻራ መርሃ ግብር የሚተከሉ ችግኞች እንግዲህ ዘርፈ ብዙ ጥቅም የሚሰጡ ናቸው። ሀገር በቀል ችግኞች ይገኙበታል። እንዲሁ ደግሞ ለምግብነት የሚያገለግሉም አሉ። ከዛ ውጪ ደግሞ ለከተማ ውበት አገልግሎት የሚሰጡ ችግኞችም አሉ። ማህበረሰቡ እንግዲህ በተዘጋጀለት የተለያዩ የኮሪደር ልማት ስፍራዎች እንደዚህ አረፍ ብሎ ጥላ ማግኘትም ይችላል። የጥላ የውበትና የፍራፍሬ 20-40-40 በሚል ፐርሰንት ነው የተከልናቸው ማለት ነው። 20% የውበት 40% የጥላ 40% የምግብ ሌላ ባለብዙ ዘርፍ የምንላቸው ደግሞ አሉ። ለመድኃኒትነት የሚውሉ ለቅመምነት የሚውሉ ጅማሮውን 2011 ያደረገው የአረንጓዴ አሻራ መርሃ ግብር የተራቆቱ ደኖችን የደረቁ ወንዞችን አደጋ የተጋረጠበትን የአካባቢ ስነ ምህዳር ወደ ህይወት መልሷል። አዲስ አበባም በዝቅተኛ ደረጃ ይጠቀስ የነበረው የአረንጓዴ ሽፋኗ ከፍ እያለ መጥቷል። አረንጓዴ ሽፋን የምንለው ከአዲስ አበባ የቆዳ ስፋት ምን ያህሉ ለአረንጓዴ ቦታ አሎኬትድ ሆኖ ምን ያህሉ አረንጓዴ ለብሷል ላንድ ከቨር ሆኗል ኢንቫይሮንመንቱን ፕሮቴክት አድርጓል ከመበላት ከመሸርሸር ከመጎዳት ምን ያህል ጠብቋል የሚለው ነው እኛ የምናየው። በዛ አግባብ 24% ደርሰናል። ይሄ አረንጓዴ አሻራ ፕሮግራሙ ከመጀመሩ በፊት 2.8 ነበር የአዲስ አበባ ሽፋን። በመርሃ ግብሩ በየአመቱ ገጽታዋን እያደሰች በመጣችው አዲስ አበባ ነዋሪዎቿ ያለምንም ገደብና ልዩነት አሻራቸውን አኑረዋል። በእለቱ ከ12 ሰዓት እስከ 12 ሰዓት ሲተክል ነው የዋልኩት። አንድ ችግኝ መትከል ማለት ተስፋን መትከል ማለት ነው። ሁሉም ማህበረሰብ ገብቶታል ብዬ አስባለሁ። ማለት አሪፍ ነበረ እንትኑ ተሳትፎ እያንዳንዱ አካል ሲተክልበት የነበረው ሞመንት አሪፍ ነው። ከዚህ በፊት ተክያ ቃለውና ማህበረሰቡ እውቅና እንትን ኖሃው የለውም ነበረ ማለት ይቻላል። እስከነ ወረቀቱ የሚያስቀምጥበት ጊዜ ነበር። አሁን ግን በስነ ስርዓት እየተከሉ የሚያልፉበት ነበረና ደስ ይላል። ደስ ነው የሚለው ያየሁት ነበር በቲቪ በጣም ደስ ነው የሚለው ስልሽ ለራሳችንም ጥቅም እስከሆነ ድረስ በጣም ነው ደስ የሚለው። በተለይ ደግሞ ጠቃሚ አትክልት ነገሮች መሆናቸው በጣም ነው ደስ። በዘንድሮ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ህብረተሰቡ በነቂስ ወጥቶ ሲሳተፍ ነበር። ለዚህ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድም ለህብረተሰቡ ምስጋና አቅርበዋል። ኢትዮጵያውያን በሚያስደንቅ ብርታትና ብቃት ሀገራቸውን ለማልበስ ተስፋን ለመትከል ሙሉ ቀን ያሳዩት ተጋድሎ ያሳዩት ጀግንነት ለኛ ከፍተኛ ሞራል ከፍተኛ ተስፋ የሰጠን ስለሆነ ህዝባችንን በድጋሚ እንዳመሰግን ይፈቀድልኝ። መላው ኢትዮጵያ ህዝብ እንኳን ደስ ያላችሁ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤም የመዲናዋ ነዋሪ በሚያስደንቅ ትጋትና ርብርብ የአንድ ጀንበር የአረንጓዴ አሻራ መርሃ ግብርን ከእቅድ በላይ ማሳካት መቻሉን በማህበራዊ ትስስር ገጻቸው ላይ አስፍረዋል።